جميلة حبيبتي. እኔም ካሜራዬን ላስተካክልና እኔ ወጥቼ ላናግራት። ኦኬ እኔን እስኪ አረችኝ እንደሱ። ኦኬ አሁን ከፍታለሁ። ኦኬ አሚራ ቁርአን አስቀርተሽባታ? አሚራ አሚራ ነው ስማ። ጀሚላ ጀሚላ አየሽኝ? እኔን እታይሻለሁ። እኔ አየሽኝ? እዚህ ጋር ይኸው አሚራ፣ እኔ ሙና እባላለሁ። እሺ ላግዝሽ ነው የምፈልገው። አዎ አልታይም እንዴ? እጅ ሲዘው ቁጭ ማኮ ዘው ቁጭ። እሺ ወይኔን በትልቁ አርጊኝማ። አሁን ታየውሽ? እኩል ናችሁ። እኩል እንትን አትበሉ። አየሽኝ አሚራ? አሁን ታይሻለሁ አሚራ። እኔ ስሚኝ፣ ይኸው አሚራ፣ ሶሪ ጀሚላ፣ ይህኝ እኔ ነኝ ሙና። ይኸውልሽ እኔ ምናስ አንዴ ቆይማ። አየሽኝ አሚራ? እንዴት ነሽ? ደህና ነሽ አሚራዬ? እኔ ማነሽ ጀሚላዬ? እኔ ላግዝሽ ፈልጋለሁ። በቃ እሺ፣ እኔ ላግዝሽ ፈልጋለሁ። አሁን እህቶቼ ላይ የእህቶቼ ዳለብኝን የምትዩ እኔ እዚህ ጋር ካሉ ጋር እህቶቼ ጋር ተባብሬ እከፍልልሻለሁ። እሺ እሺ እሺ። ልጆችሽ ትልልቅ ናቸው። እነሱ እዚህ ቢመጡ መስራት ይችላሉ። አንቺ ወደ ኢትዮጵያ ገብተሽ እነሱ ቢመጡ አንመጣም ነው ያሉኝ። እንኳን እኔን እንደዚህ ብዬ ሲያውኝ መጀመሪያ ላይ ባይሩስ ሰርቼ አንመጣም ነው ውጭ አንሄድም ነው ያሉኝ። አንሄድም ውጭ አንሄድም። ስለዚህ በቃ አሁን አንቺ ምን አድርጊ መሰለሽ፣ እዳሽን እኛ 50 ነው ያልሽው አይደለ? 50 ሺህ ነው እዳሽ። 50 የፋጢማ 50 ብር ደግሞ የዘይንያ የእህቴ ልጅ ማለት ነው። 100 ሺህ ነው እዳሽ። 125 ደግሞ የወንድሜ 125 ሺህ። ቤቱን እኮ ስላስቀረነው ነው የአባታችን ቤት። ይሁባት ችግር የለበት፣ ምንም ችግር የለም። እኛ ተባብረን እንከፍላቸዋለን። አንቺ ራስሽን አረጋጊ። አሁን ነገርኩሽ፣ እኛ እንከፍላለን እዳውን። እሺ እኛ ስንከፍል እዳውን የአንቺን ጤንነት ስለምንፈልግ ነው። እዚህ ሆነሽ መስራት የማትችይ ከሆነ ኢትዮጵያ ግቢና ቤተሰብሽ አጠገብ ሆነሽ ስሪ። ሄደሽ እዳ የለብሽም። እሺ ደህንነትና መጀመሪያ የምፈልገው ደህንነትሽማ ይኸውልሽ። አዎ እማ ደህንነትሽ በዱዓ ቁርአን እየተቀራልሽ ደህና ሙስሊም አይደለሽ አንቺ? የምትይውን ከታገሽ ጭንቀቱ ይተውሻል ወይ ያልኩሽ እኮ ነው። ወይስ አገር መግባት ነው መፍትሄው? እኔ ከዳንኩ እኮ ከተሻለ መስራት እፈልግ ነበር፣ ግን እንዲህ ራሴን እየገጨው እንዴት ብዬ ነው የምሰራው? ስለዚህ መፍትሄው አገር መግባት ነው። እንዴት አደርጋለሁ እንግዲህ? ምን ላድርግ? ልጆችሽ ትላልቅ ናቸው ወይስ? ሁለቱ ትልቅ ናቸው። 4 ልጆች አይደል ያሉሽ? ሁለቱ ትንሾች ናቸው። 4 ናቸው ያሉኝ። ታሜ አንድ ጥያቄ አለኝ። አሁን እናንተ ስታወራት እንደዚህ ደህና ሆና አውርታለች፣ አልሐምዱሊላህ። ኦኬ ጸጉሯ ምናምን መላጭ ማለት መጫው አለ ምን ማለት አለ? በደንብ እስቲ ጠይቃት። ጀሚላ ናም እንዴ ስትናደጂ ምናምን ጸጉርሽን እኔ ምንም ያወቅኩት ነገር የለኝም። አላህ ነው ሻሂድ። ተረጋጊ
ነገር የለኝም። አሁንም ተረጋጊ። ሐራም አሁን እንዲህ የምትገልጪው ሐራም ነው። ልበሺ። እሺ ሐራም። እሺ ሂጃብሽን አድርጊ። አላውቀው መቻውቀዋለሁ። አይዞሽ ተረጋጊ። ተረጋጊ። ልጅ ጀሚላ ተረጋጊ። ነገር እናደርግልሻለን። لا حول ولا قوة إلا بالله ጀሚላ ተረጋጊ። እንድናዋራሽ እንድናግዝሽ ተረጋጊ። እኔ እዚህ ጋር እናግዝሻለን። ጀሚላ እየሰማሽ? እኔ እናግዝሻለን። አንቺ የምትፈልጊውን ነገር እኔ እናስተካክልልሻለን። እሺ ተረጋጊ። አንቺ ተረጋጊ። ምንም ነገር አታስቢ። ምንም ጭንቀት፣ ምንም እንትን አያሳስብሽ። እኔ እዚህ ጋር እየተሰበሰብን ማለት አንቺን ለማገዝ ብለን ነው። እሺ አይዞሽ፣ ተረጋጊ እህቴ። አሚራ ካሜራው በቃ ዝጊው ወይም አዞሪው። እናግዛታለን ጋይስ፣ ንገሯ መጀመሪያ። እሷ ትረጋጋና በቃ ሙኒት አሁን እሷ እዚህ ብትሰራ ነው የሚፈለው። አትሰራ ምን ዋጋ አለው? ላላ በራሷ እየተናገረች እኮ ነው። አሚራ ካሜራው ተረጋጊ። ወደ ራስሽን አዞሪው እኮ ሀገሯ ብትገባ ይሻላል። እዚህ ጋር እያያችሁኝ የምትደውሉ ሰዎች ሀገሯን ብትገባ ነው የሚሻለው። ሳሪ ግን መጀመሪያ ሕክምና ግዴታ ማድረግ አለባት። እዚህ ሁኔታ ማለት ሙኒት እንደተናገሩት አየን አይቀበላትም። ድምፅ ታፈነ ታሜ። ከዚህም በፊት ያጋጠመን ብዙ ልጆች እንደዚህ ስለነበሩ ማለት ነው ብቻቸው ማለት መሄድ እንደማይችሉ ወይም ሰው ማለት ከነሱ ጋር ከሄደ ወይም ታክማ እስከትድን መሄድ እስከትችል ወረቀት ከተጻፈ ማለት መሄድ ትችላለች እንጂ በዚህ ሁኔታ ማለት ምን አንድ ሰዓት ቢሆን ከዛም በኋላ ትረጋጋና የምትፈልገውን እንጠይቃት። ላይክ ትረጋጋና የምትፈልገውን እንጠይቃት። የምትፈልገው ፍላጎቷ ምንም የምትደርሲበት ነገር ይመስለኛል የለም። እኔ ማለት እንደ ሐሳብ ወይም እሷ ማለት በሰላም አገሯ ብትገባ ልጆቿ ተላልቀው ከሆነ እኛ እንተባበራታለን። በዚህ ልጆቿ ወይም መጥቶ እዚህ ጋር እንተባበራቸዋለን። የሆነ ስራ እናስገባቸውና ቤተሰቧን እናታችሁ ምናምን ቢረዱ እነሱ ይሻላል። ምን እንደሆነ ታውቃለህ? ብታወራት አሁን ሙኒት በመድኃኒት አይድንም። ሁል ጊዜ በሐኪም ቤት አይደለም። አንዳንድ ጊዜም ደግሞ ታውቂያለሽ የመንፈስ ችግር ይኖራል። ይሄ ኢትዮጵያ ውስጥ ያለ ልክፍት ምናምን ታውቂያለሽ አይደለ? ከቤተሰብ ጋር ያለ ነገር እንደዛም ሊሆን ስለሚችል ኢትዮጵያ ሄደሽ ቁርአን ተቀርቶልሽ አንቺም ዱዓሽን እያደረግሽ እኛም ከዚህ በዱዓ እናግዝሻለን፣ ደህና ትሆኛለሽ። እሺ አሁን ራስሽን አትጉጂ። ጤንነትሽ የሚመለሰው በገዛ እጅሽ ብቻ ነው። በምድር ላይ ይኸውልሽ የማይስተካከል ምንም ነገር የለም። ምንም ነገር አንቺ ኑሪ እንጂ ሁሉ ነገር ይስተካከላል። አይዞሽ። አውዝ ብላ ምን ይሸጣል። ራስሽን አረጋጊ። ምንም እኮ አልሆንሽም። አባቴ እኮ መርቆኝ ነበር። አይ ወይኔ እንዴ ጉኛ ጋር ይኸውልሽ ጀሚላ እንደዚህ ስታወሪን አሁን ይኸውልሽ ጀሚላ እንደዚህ ስታናግሪን መርዳት አንችልም። እንዲህ ስታናግሪን ማገዝ አንችልም። አሁን እነዚህ ልጆችም እዚህ ክፍል ውስጥ ይኸውልሽማ እዚህ ክፍል ውስጥ ያሉ ልጆች አንቺን ለመርዳት ነው ቁጭ ያሉት አይደለም ነው አይደለም? ስለዚህ ራስሽን ትንሽ ያዝ አድርጊ። ሐምድላ በይ። ደግሞ ይኸው እህቶችሽ ልንረዳሽ መጣን አይደለም? አላህ ይውደድላችሁ። አሜን። አንቺንም አላህ ሁሉ አላህ ይውደድለት። አይዞሽ የኔናት አላህ በዚያኛው በመጨረሻው ቀን አላህ ይመቻችሁ። ወላሂ እኔ ግን ምን ያንቺ ደህና ሆኖ መገኘት ለእኛ ትልቁ ነገራችን ነው። የእኛ ትልቁ ፖይንት አንቺ ደህና ሆነሽ መገኘትሽ። እሺ ስራ ይሰራል፣ ሁሉ ነገር ይስተካከላል። ኢትዮጵያ ከገባሽ በኋላ ስራ የምትሰሪበት ነገር
አንቺ ሻይ ቡና መሸጥ ከፈለግሽ ጉሊትን መሸጥ ከፈለግሽ ምንም አይነት ነገር ከፈለግሽ እኛ መቋቋሚያ እንሰጥሻለን። ኢትዮጵያ ስትሄጂ ባትሽ ባትሆጂ አገርሽ ላይ ስትገቢ ባዶሽን ያረጋጋችሁ አላህ ይስጣችሁ። ይኸውልሽ አላህ ይስጣችሁ። አልሰማሻት ሳሪ ያለችው ያለብሽ በቃ ማባሻው በጣም ደስ ይላል። የማናደርገውን ነገር አንልሽም። እሺ እናረግልሻለን፣ በእርግጠኝነት እናረግልሻለን። እሺ እቴ እንዴት ያለች ማዳምጪ። ከአንቺ ግን የምንፈልገው ነገር አለ። ከአንቺ የምንፈልገው ነገር አለ። አዎ አንቺ ወደ ራስሽ ስትመለሺ ማለት ነው። እኔ ደግሞ አዳምጪ። አንቺ ወደ ራስሽ ደህና ስትሆኚ አንቺ ስትመለሺ ደግሞ እኛ ምን እናደርጋለን?